መጀመሪያ በካውያ እንደዚህ መስመር ካወጣንለት ነው በኋላ ከውስጥ እናወጣዋለን። ከዛ በኋላ እንደዚህ ካዘጋጀን በኋላ ገመዱን አስረዝመን ወደ ውስጥ እንቀብረዋለን። በዚህ በቀዳዳዋ እንከትና ለቦርዷ ማስገቢያ ብቻ እንደዚህ ቀዳዳውን ካሰፋንለት በኋላ እንደዚህ አድርገን በአማረ ሁኔታ ቁጭ እናደርገዋለን። ከዛ በኋላ በብሎን ማስያዝ ነው። እዚህ ጋር ያያችሁ የራሱ ነው የሚመስለው፣ በጣም አሪፍ ነው። ከዛ እንደዚህ ካሳመርን በኋላ ብሎን አምጥተን እናስረዋለን። ፕላስቲክ ስለሆነ ዝም ብሎ ማሰር ነው። ራሱ ብሎኑ በስቶት ስለሚገባ ምንም ሌላ ነገር አያስፈልግም። ከዛ እንደዚህ በአማረ ሁኔታ ምርጥ ብሎን አምጥተን እናስረዋለን እና በጣም ቀላል ነው። እንደዚህ አሮጌ እቃዎች አይጣሉም። እንደዚህ ዩኤስቢ እንገጥምላቸዋለን። እንደዚህ በአማረ ሁኔታ እናስረዋለን። ካሰርም በኋላ ያያችሁ የራሱ ነው የሚመስለው፣ በጣም ነው የሚያምረው። ከዛ እዚህ ጋር ደግሞ ሌላው ሌፍት ራይቱን ለይተን በስርዓቱ እዚህ ጋር እንበይደዋለን። እዚህ ጋር የሚበየድበት ቦታ ደግሞ ሲዲኢን የሚለው እዚህ ጋር ዩኤስቢ መሰኪያችን ላይ እንበይደዋለን። እዚህ ጋር ሌፍት ራይቱን አንቴናውን ኬብል እንለያለን። ቦርዱ ላይ እያየን ሌፍት የትኛው ነው ራይት የትኛው ነው እያልን የአንቴናውን ኬብል እዛች ዩኤስቢዋ ላይ እያየን እንበይደለታለን። እዚህ ጋር ግራውንዱን መጀመሪያ እንለየዋለን። ግራውንዱን እዚህ ጋር ሳይን አውጥተን በኋላ እንዳያስቸግረን እንደዚህ ግራውንዱን እንለያለን። እቺ አንቴና ነች። ይሄ ደግሞ ሌፍት ራይት ስፒከር ኬብል ነው። ምንም ቀላል ነው። ከዛ እንደዚህ እንልጥና ደግሞ ሊድ እናስነካዋለን። ጫፍ ጫፉን እንደዚህ ቀስ እያልን እየላጥን ሊድ እናስነካዋለን። እዚህ ጋር ለእጃችን ጥንቃቄ ያደርጋችሁ እንደዚህ በአማረ ሁኔታ እንልጥና ሊድ እናስነካዋለን ጫፍ ጫፉን። ከዛ ስፒከር ሲዲኢን የሚለው ላይ እዛ ላይ እንበይደዋለን። እና እቺ ዩኤስቢ ኪቷ በጣም እየጨመረች ነው። ወደ አሁን 600 ብር ገብቷል። እና እናንተ ገዝታችሁ አስቀምጡ። ምንም እየጨመረ ነው። ገዝታችሁ ብታስቀምጡ አሪፍ ነው። እንደዚህ አሮጌ ካላችሁ አስገጥማችሁ ብትጠቀሙበት ይሻላል። ምክንያቱም እቃው በጣም እየተወደደ ነው። ከዛ እንደዚህ በአማረ ሁኔታ እንበይዳለን። እንደዚህ ከበየድ ነው በኋላ መጀመሪያ እዚህ ጋር አያችሁ፣ እዚህ ጋር እንትን መሰኪያው ጃክ መሰኪያው ላይ እዚህ ጋር ሌፍት ራይቱን ለይተን ግራውንዱን እንበይደለታለን። በጣም ቀላል ነው። ይኸውና ሲዲኢን የሚል አለ እዛ ጀርባው ላይ አለ። አንብባችሁ እዚህ ጋር ሶስቱን አያችሁ። ሌፍት ዳርና ዳር ያለው ሌፍት ራይት ነው። የማሉ ደግሞ ግራውንድ ነው። መጀመሪያ መሃል ላይ ያለውን ግራውንድ እንበይድለታለን። እዚህ ጋር ቀስ ብለን ግራውንድ መረሳት የለበትም። ግራውንድ ካልተበየደ ድምጽ አይወጣልንም። ስለዚህ መጀመሪያ ግራውንዱን እንበይዳለን። ከዛ ሌፍት ራይቱን እዚህ ጋር እንበይዳለን ማለት ነው። ሌፍቷን በየድን ከዛ ራይቷን እዚች ጋር እንበይድለታለን። እንደዚህ በአማረ ሁኔታ በይደን ጨርሰናል። በቃ በቀላሉ እንደዚህ ገመዱን አስረዝመን፣ እቺ ደግሞ አንቴና ነች። አንቴናውን ማሰር ነው። ከዛ እንደዚህ በአማረ ሁኔታ ካረግን በኋላ እንሞክረዋለን።
ድምጽ ይወጣል አይወጣም የሚለውን መጀመሪያ ሳውንዱን ቼክ እናደርጋለን። ሳውንዱን እዚች ጋር ደግሞ የራሱ ፓወር ኬብል አለ። የራሱን እንሰካለታለን። ሳውንዱን ቼክ ለማድረግ ነው። አሁን ይመጣል አይመጣም የሚለውን መጀመሪያ ቼክ እናደርጋለን። ከዛ እዚህ ጋር ደግሞ ሌላው ለዩኤስቢዋ ፓወር 5 ቮልቴጅ እንሰጣታለን። እዚች ጋር 5 ቮልቴጅ ከዚህ ከሞባይል ቻርጀር ኬብል እንደዚህ ትፈልጉና የሞባይል ቻርጀር እዚህ ጋር ኔጌቲቭን ፖዚቲቭን እናስረዋለን። ቼክ ለማድረግ ነው። አሁን ፖዚቲቭን እንደዚህ በስርዓቱ በአሪፍ ሁኔታ እናስረዋለን። ከዛ ኔጌቲቭንም እናስረዋለን። ፓወር መግባቱን ቼክ እናደርጋለን። እንደዚህ አድርገን ፓወር እንሰጠዋለን። ከዛ እንሰካለን። ፓወር መጥቶልናል። ለዩኤስቢዋ እየበራች ነው። ስለዚህ አሁን ደግሞ እዚህ ጋር ስፒከር ኬብል እንሰካና ቼክ እናደርጋለን። ስፒከሩን እንሰካለን። አሁን ሳውንድ ቼክ ለማድረግ ነው እዚህ ጋር። ከዛ እዚህ ጋር ደግሞ ፓወር እንሰጠዋለን። የራሱ እዚህ ጋር ፓወር እንሰጣለን። ከዛ አብርተን ቼክ እናደርገዋለን ማለት ነው። መርጫለሁ የሚል ወይም የምትል ባለትዳር ለሌሎችም ምሳሌ ሊሆን ወይም ልትሆን ትችላለች። ጅላሉ ትስማማለህ? አትስማማ? አዎ ትክክል ነች። ተገቢ ነው። ትክክል ነች። እሺ፣ የመጨረሻው በፍቅርም ሆነ በትዳር ግንኙነታችን ልናስነካቸው የማይገቡ ግላዊ ጉዳዮች ካሉ ምን ምን ሊሆኑ ይችላሉ? እዚህ ጋር መጠንቀቅ ያለብን ወደ ላይ ስናደርገው አይሰራም። ወደ ታች ላይ ነው። ሲዲ ኢን የሚል አለ። ላይን ኢን ወይ ኦር ሲዲ ኢን የሚል አለ። እሱ ላይ ነው የምናደርገው። ካለዛ አይሰራልንም። አገልግሎት እንደሚሰጥ ተቋምም ምን ማድረግ አለበት? ማህበረሰብ ቆይታዬ ብዙ ምክንያቱም ህንዶች ወደሽ ማራኪ አንቺ ጽጌረዳ ስላንቺ ጉራዩ fedha isaaniitiin taasifameera. Yeroo akkasii otoo miidiyaan duukaa bu'ee ijoollee jajjabeeffataa ማህበረሰብ በአንድ አይን የሚታይበት ሂደት ይፈጠራል ብዬ አስባለሁ። ሀገራችን ወደ ሰላምና ወደ ልማት ተመልሳ በዲሞክራሲያዊ ስርዓትና በውይይት በመግባባት ሀገር ወደ መረጋጋት ትሄዳለች ብለን የምንገምተው። ከዛ በኋላ ምንድነው የምናደርገው? ቻርጀሩን ቦርዱን ከውስጥ አውጥተን እዚች ጋር ከስር ቦታ አመቻችተን እንለጥፍለታለን። እዚህ ጋር ደግሞ ኤሲ እዚህ ጋር እንቀጥልለታለን። እዚህ ጋር ሳይነካኩ በጣም ተጠንቅቀን ኤሲውን እዚህ ጋር ቀስ ብለን እናያይዛለን። አያችሁ፣ በገመድ አስረዝመን ኤሲ ሰጠነው ለፓወሩ ለቻርጀሩ ማለት ነው።
ከዛ ዲሲ ደግሞ አውትፑቱን ከዚች ጋር እንስብለታለን በገመድ ማለት ነው። ስለዚህ እቺኛዋን ከቦርዱ ላይ ከውስጥ ከቻርጀሩ ቦርድ ላይ ታወጡና እዚች ጋር ከስር ቀስ ብለን በማጣበቂያ እንለጥፋታለን። በአማረ ሁኔታ እናዘጋጃለን። እዚህ ጋር መጀመሪያ ቼክ እናርገው እስኪ ኤሲ መግባቱን ዲሲ መውጣቱን ቼክ እናረጋለን። እዚህ ጋር ቀስ ብለን ተጠንቅቀን ፓወር እንሰጠውና እንለካለን። እዚህ ጋር ኤሲ ፓወር ከሰካም በኋላ ቼክ እናረጋለን። እዚህ ጋር ቀስ እያለን መጠንቀቅ አለብን። ከዛ እንደዚህ ከሰካን በኋላ እንለካዋለን ማለት ነው። እዚህ ጋር ትንሽ ያስቸግራል። እንደዚህ ከሰካን በኋላ ኤሲው መግባቱንና አለመግባቱን ቼክ እናረጋለን። እዚህ ጋር ኤሲ ላይ እናረጋለን። መልቲያችንን ኤሲ ላይ ካረግን በኋላ ፓወሩን ቼክ እናረጋለን። ከዛ ኤሲ መግባቱንና አለመግባቱን እዚህ ጋር ቀስ ብለን በአሪፍ ሁኔታ ኤሲ ገብቶልናል። ከዛ ዲሲን ቼክ እናረጋለን። አውትፑት ዲሲ ያወጣል አያወጣም የሚለውን እዚህ ጋር ቀስ እያልን ቼክ እናረጋለን። 5 ቮልቴጅ ይወጣል አይወጣም የሚለውን ከዛ ቀስ እያልን እዚህ ጋር እየፈለግን 5 ቮልቴጅ በስርዓቱ ወጥቶልናል። በቃ ይሄን በአሪፍ ሁኔታ ውስጥ እንቀብረዋለን። ሶኬታችንን እንነቅልና እዚህ ጋር በአሪፍ ሁኔታ ውስጥ እንቀብረዋለን። እንደዚህ ካዘጋጀን በኋላ በአሪፍ ሁኔታ ፓወሩን እዚህ ጋር ደግሞ 5 ቮልቴጅ ከቦርዱ ላይ ከዚች ከሞባይል ቻርጀር ቦርዱ ላይ እንቀጥልለታለን። ጫፏን በሊድ አስነክተን እንደዚህ ሊድ አስነክተን 5 ቮልቴጅ እንስበለታለን ማለት ነው ለዩኤስቢዋ። እዚህ ጋር ኔጌቲቭ ኬብሉን እንደዚህ ሊድ እናስነካዋለን። እንደዚህ ካስነካን በኋላ ቦርዱ ላይ እዚህ ጋር መጠንቀቅ አለብን። የዩኤስቢያችን እንዳትቃጠል ኔጌቲቭና ፖዚቲቭ መለየት አለብን። እዚህ ጋር ፖዚቲቭን መጀመሪያ ፖዚቲቭን እንቀጥልለታለን። ካለዛ ከተቀያየረ ግን የዩኤስቢዋ በጣም ነው የምትቃጠለው፣ ቶሎ ነው የምትቃጠለው። በቃ አችልም። የፓወር ከተቀያየረ ትቃጠላለች። ስለዚህ መጠንቀቅ አለባችሁ። ፖዚቲቭን እንደዚህ ከቀጠልን በኋላ ኔጌቲቭዋንም እዚች ጋር እንቀጥልላታለን። እንደዚህ በአማረ ሁኔታ እንቀጥላለን። እንደዚህ በአሪፍ ሁኔታ ከቀጠልን በኋላ እንቀብረዋለን ማለት ነው። አያችሁ አሪፍ ሁኔታ አያይዘናታል። እዛ አሪፍ ቦታ ፈልገን ውስጥ እንቀብረዋለን ማለት ነው። ከዛ በኋላ በቀላጩ ሊድ አርገን ውስጥ አመቻችተን እዚች ጋር ከስር እንቀብረዋለን። ሌላው ደግሞ እዚህ ጋር ኤሲ የቀጠልንበት በፕላስተር እዚህ ጋር ፕላስተር እናያይዘለታለን እንዳይነካኩ። ጥንቃቄ በጣም ያስፈልጋል። ከጥንቃቄ ጉድለት ብዙ እቃ ስለሚቃጠሉ በጣም መጠንቀቅ አለባችሁ። እዚህ ጋር ኤሲውን የቀጠልነውን በፕላስተር እንደዚህ በአሪፍ ሁኔታ እናያይዘዋለን። በቃ እንደዚህ በአሪፍ ሁኔታ በፕላስተር ኤሲውን እናያይዛለን። በቃ እንደዚህ በአሪፍ ሁኔታ ካያያዝን በኋላ እቺን ቦርዷን ደግሞ እንቀብራታለን። እቺ ቀላጯን ሊድ አምጥተን ቀላጯን ፕላስቲኳን አምጥተን አሪፍ ቦታ ፈልገን እንቀብረዋለን። እቺ ደግሞ አንቴና ኬብል ነች። አንቴናዋን እዚች ጋር ላጥ አድርገን እዚች ጋር አንቴናዋን እናያይዛለን።
እዚህ ጋር አንቴናዋን ካላያያዝን ሬዲዮ ሰርች አያደርግልንም እና መጠንቀቅ አለባችሁ። አንቴና መረሳት የለበትም። አንቴናዋን እዚች ጋር ምልጠን እና እያይዛታለን። አንዳንዴ አንቴናው ሳይያያዝ ሲቀር በቃ የተወሰነ 3-4 ጣቢያንም ሰርች አድርጎ የሚጨርሰው እና ሁሉንም ሰርች እንዲያደርግላችሁ አንቴናችሁን አያያዟት። እንደዚህ ባሪፍ ሁኔታ ካያያዛችሁ በኋላ በፕላስተር ድብን እናደርገዋለን ማለት ነው። በቃ እንደዚህ ባሪፍ ሁኔታ እናያይዘዋለን። ከዛ ፓወሩን አያችሁ እንደዚህ በቀላጯ እንደዚህ ድብን አድርገን ቦታ ፈልገን አሪፍ ቦታ እንደዚህ ቁጭ እናደርጋለን። ከዛ በቃ አለቀ ማለት ነው። ከዛ መሞከር ነው። እስከሚደርቅ ትንሽ እንጠብቀውና እንዳይነሳብን ከዛ ወደ ቦታው ሁሉንም እንመልሰዋለን። እዚች ጋር የራሱን ፓወሩን ኬብሉን እዚህ ጋር እንሰካለታለን። በቃ እንደዚህ ባማረ ሁኔታ ሁሉንም ጨራርሰናል። አያችሁ በቃ እንደዚህ ባሪፍ ሁኔታ የራሱ ነው የሚመስለው እና ቼክ እናደርገዋለን። እዚህ ጋር ብሉቱዝ ላይ ሬዲዮ ላይ አድርገን ቼክ እናደርጋለን። እዚህ ጋር ደግሞ ሌላው በብዛት አልመጣ ይላችኋል። ከገጠሙ በኋላ እዚህ ጋር ቦታውን መለዋወጥ አለባችሁ። ሲዲኢን ወይም ላይኒን የሚል አለ። እሱ ላይ አድርገን መሞከር ነው። የምትገኙት ፕሮግራማችን 10 ጀምረዋል። እስከ 12 ሰዓት ድረስ ከኛ ጋር በክብር እንጋብዛችኋለን። አጋራችንን ብርሃን ባንክን ከልብ ነው የምናመሰግነው። 2 አጫጭር መረጃዎች አሉን። የመጀመሪያው መረጃችን የእገታ ዜና ነው። ዘሀበሻ ነው ምንጩን። ዘሀበሻ እናመሰግናለን። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ IOM ዛሬ እንዳስታወቀው የተደራጁ ወንጀለኞች በመቶ ሺዎች የሚቆጠሩ ሰዎችን በማታለል በእስያ በሚገኙ የኦንላይን ማጭበርበር ማዕከላት ውስጥ በግድ እያሰሩ ይገኛሉ። ተጎጂዎቹ አብዛኛውን ጊዜ በማህበራዊ ሚዲያ ላይ በሚወጡ የውሸት የስራ ማስታወቂያዎች ተታለው ወደ ውጭ ሀገር ከተጓዙ በኋላ መታወቂያና ፓስፖርታቸውን ተነጥቀው በዛቻ በድብደባና በእዳ ማስፈራሪያ በኦንላይን የማጭበርበር ወንጀል ውስጥ እንዲሳተፉ ይገደዳሉ። የዚህ አይነቱ ወንጀል ሰለባዎች ቁጥርም ከጊዜ ወደ ጊዜ እያደገ መጥቷል። የኤጀንሲው ዋና ዳይሬክተር ኤሚ ፖፕ ለጄኔቫ ለጋዜጠኞች እንደተናገሩት በአሁኑ ወቅት ከ80 በላይ ሀገራት የተውጣጡ ዜጎች የዚህ አደገኛ የወንጀል ድርጊት ሰለባ እየሆኑ ነው። ወንጀለኞቹ በዋናነት የሚመለምሏቸው ጥሩ የእንግሊዝኛ ቋንቋ ችሎታ ያላቸውንና የዩኒቨርሲቲ ዲግሪ ጨምሮ የተሻለ የትምህርት ደረጃ ያላቸውን ሰዎች መሆኑን የገለጹት ዳይሬክተሯ ይህ ድርጊት በተለይም በእስያ ሀገራት በስፋት እየተፈጸመ እንደሚገኝ አስረድተዋል።